አንድ ካቶሊክ ቤተክርስቲያን ሲሄድ ዋናው የሚሄደው መዝሙር ሊሰማ አይደለም፣ ስብከት ሊሰማ አይደለም፣ ሊዘምር አይደለም፣ የጌታ እራትን ሊወስድ። ካቶሊኮችን ካየሽ ቤተክርስቲያን ሲሄዱ ካቶሊኮች ዋናው ለምን እንደሚሄዱ ታውቂያለሽ? ማስ የሚባል አለ እና የጌታ ስጋና ደም ይዘጋጃል። ዩካሪስት ይባላል። እነሱ በምን ያምናሉ? ትራንስሰብስታንሺዬሽን የሚባል ያምናሉ። አክቹአሊ ስጋውና ደሙ ይለወጣል ብለው ነው የሚያምኑት። የጌታ እራት ሲወሰድ ትራንስሰብስታንሺዬሽን ይለወጣል፣ አክቹአሊ ስጋና ደሙ ይሆናል ብለው ያምናሉ። አንድ ካቶሊክ ቤተክርስቲያን ሲሄድ ዋናው የሚሄደው መዝሙር ሊሰማ አይደለም፣ ስብከት ሊሰማ አይደለም፣ ሊዘምር አይደለም፣ የጌታ እራትን ሊወስድ። ጌታ ራሱ ይገኝበታል ብለው ነው የሚያምኑት። ያሁን የመስማማት ያለ መስማማት ጉዳይ አይደለም፣ ግን ለጌታ ያላቸውን ቦታ ለማሳየት ነው። ስጋው ለኛ የቆረሰ ክቡር ደሙ ነው የፈሰሰ ለስጋም ለነፍስ መድን እንቅረብ በፍራት አሁን። ስጋው ለኛ የቆረሰ ክቡር ደሙ ነው የፈሰሰ ለስጋም ለነፍስ መድን እንቅረብ በፍራት አሁን። ኢየሱስ ራሱን ሰጠን እኛ ውስጥ ሊኖር መረጠን። ሲያከብረን ሲያሳየን ፍቅሩን ሰጥቶናል ቁርባን ሚስጥሩን። ኢየሱስ በቅዱስ ቁርባን እኛ ውስጥ ሊኖር ተገባ።